ማድሪድ ደጋፊነቴ ማለት ነው የዛኔ ኳስ ሲጀምር ማለት ነው ክርስቲያኖ ነው በቃ ያየሁት ጎት በቃ ከዛም በኋላ ለስንት ጊዜ ያየሁት ማለት ነው። እና አንዳንድ የሜሲ ደጋፊዎች ማለት ነው ይመጡና ሊዮኔል ሜሲ ይሄንን አርጓል በቃ በ69 ጌሞች ማለት ነው 91 ጎሎችን አስቆጥሯል በቃ ማይሰበር ታሪክ ነው ይላሉና እኔ እንደማስበው ይህንን የመሰለ እድል የለም። እድለኛ ነው ሜሲ በዚህ ጊዜ ማለት ስለ በእድል ነው ይህንን ሁሉ ያመጣው። ጎሎቹን በእድል ነው ዝም ብሎ መጥቶ ነው ያገባው ካልክኝ እንደሱ አይደለም። ላሳየ ምክንያቱ የኔ ሀሳብ ማለት ነው በእድል ካልሆነ ለምን እንደዚህ አይደረድርም? ለምን በቃ ቢያንስ አንድ አይደግመውም? እሺ በእድል ካልሆነ አንዴ አሁን የክርስቲያኖም እዚህ ጋር 60 ጎል አገባ የማደለኛ ነው ትላለህ። እዚህ ጋር 60 ጎል ደገመ እንደዚህ አንዳንዴ እድል እኮ ይደግማል ትላለህ። እሺ እዚህ ጋር ሃትሪክ ደገመ ትላለህና እንዴ ሱቂ ይችላል አይችልም ምንድነው አሁን ምናምን ትላለህ። አራተኛውን ሲደግምልህ ደግሞ ይችላል ትላለህና ሊዮኔል ሜሲ 91 ጎልን ለምን መድገም አቃቱ? ከዚህ በላይ እድለኝነትስ አለ? ይሄ እንግዲህ የቀረበው ለሜሲ ደጋፊዎች ነው። መልሳችሁን እንጠብቃለን። ላኩላችሁ። ይመቻችሁ።